ሃይ እንዴት ናችሁ? በዛሬ ቪዲዮአችን የምናየው ከዚህ በፊት ቪዲዮዎች ላይ ያየናቸውን ፋንክሽኖች እንዴት በሪል ዳታ ላይ መጠቀም እንችላለን የሚለው ነው። እዚህ በስክሪናችሁ ላይ እንደምታዩት የሴሌክት የማደርገውን ዳታ እንዴት ማስተካከል እንችላለን ወይም ደግሞ ከዚህ በፊት ያየናቸውን ፋንክሽኖች በዚህ ዳታ ላይ እንዴት መጠቀም እንችላለን የሚለውን እናያለን። ቻናሌን ሰብስክራይብ በማድረግ ይደግፉኝ፣ ቪዲዮን ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ቀጥታ ወደ ቪዲዮ እንሂድ። ዳታችን ላይ እንደምታዩት መጀመሪያ የምናስተካክለው ሄደራችንን ነው። ሄደራችን እንደምታዩት ቦልድ አይደለም፣ ፕላስ ደግሞ የተወሰኑ ፊደሎች ተደብቀውብናል ኮለኖቹ ላይ እንደምታዩት ማለት ነው። እነሱን ማስተካከል እንጀምራለን ማለት ነው። በፎንት ስር እንመጣና ሴሌክት ካደረግነው በኋላ ሄደራችንን በፎንት ስር እንመጣና ወይም ደግሞ ባለፈው እንዳየነው ቦልድ የምትለዋን አይከን እንመርጣለን። በዚህ ሰዓት ላይ በቅጽበት እሱ ቦልድ ያደርግልናል ማለት ነው። ኮለመናችንን ደግሞ አሮን እስከመጣለን እየጠበቅን በምንፈልገው ልክ ማስተካከል እንችላለን ማለት ነው። በተመሳሳይ ይህንን ለሮዎቹ እንጠቀም። ሮዎቹ ላይ እንደምታዩት ሴል ሳይዛችን በደንብ ይለያያል አይደል? አንዱ ላይ ሰፊ ነው፣ አንደኛዎቹ ላይ ደግሞ በደንብ ይቀጥላል። ይህንን ሁሉንም አንዴ ሴሌክት እናድርግና እኛ ይበቃል የምንለውን አንዱ ኮመን ብንመርጥ ሁሉንም ያስተካክልልናል ማለት ነው። በተመሳሳይ ደግሞ አይተም ኔም ላይ እንደምታዩት ኮንቴንቶቹ በሴል ውስጥ ያሉት አንደኛው በሌፍት በኩል ነው ያለው፣ አንደኛው ሴንተር ላይ ነው ያለው። በትንተን ብሏል። እነዚህንም በአንድ ፎርም እናስይዛቸው። አላይን የሚለው ሴክሽን ላይ እንመጣና እኛ በምንፈልገው ሴንተር ላይ ማድረግ ከፈለግን ሴንተር ላይ፣ አላይን ሌፍት ከሆነ የምንፈልገው ደግሞ አላይን ሌፍትን በመምረጥ ሁሉንም በዚህ መልኩ ማስተካከል እንችላለን ማለት ነው። ሌላ ደግሞ እንደምታዩት እዚህ ጋር ኳንቲቲ አለ፣ እዚህ ጋር ዩኒት ፕራይስ አለ፣ እዚህ ጋር ቶታል ቫልዩ አለ። ያ ማለት ዩኒት ፕራይስ እና ቶታል ቫልዩ ምንድናቸው ማለት ነው? ከረንሲ ናቸው። እነዚህን በከረንሲ ወይ ማስቀመጥ አለብን። እንመጣና ጀነራል የሚለውን ሊስት ነክተን ከዛ ከረንሲ የሚለውን እንመርጣለን። በከረንሲ ያስቀምጥልናል። እነዚህ ነገሮች ከረንሲ መሆናቸውን በቀላሉ አይዴንቲፋይ ማድረግ እንችላለን ማለት ነው። የመጨረሻው ሴሌክት እናድርግ ዳታችንን። ከዛ በኋላ ምንናርግ ቦርደር ላይን እንስጠው። በዚህ መልኩ ቦርደር ላይን ከሰጠን በኋላ ምናደርጋለን? ወደ ፋንክሽኖቹ እንሂድ። ሰም እንፈልጋለን። ቶታል ሰም ነው የምንፈልገው። ምን ያህል እነዚህ አይተም ኔሞች ምን ያህል ኮስት እናወጣለን የሚለውን ስለሆነ የፈለግነው እኩል ይሆናል እና ሰም ፋንክሽንን እናስገባለን። ዘን ሬንጁን ይጠይቀኛል። ከዚህ ጀምሮ እስከ ታች ድረስ እመርጥለታለሁ። ከዲ2 እስከ ዲ12 ሪከርድ አድርጌያለሁ አለኝ። ከሁለተኛ እስከ 12ኛ ኮለመን ሮ በዲ ኮለመን ላይ ማለት ነው። ትክክል ቅንፍ ይገዛለሁ። ኢንተር። አቬሬጅ ቫልዩ ወይም ደግሞ ከነዚህ ውስጥ ደግሞ አሁን ከዩኒት ፕራይሱ ላይ አቬሬጁን እንወጣ። አቬሬጅ ዘንታ አሁንም ስጠኝ ያለ ሬንጁን እንሰጠዋለን። ደን ቅንፋችንን እንዘጋለን። ኢንተር። አቬሬጁ በዚህ መልኩ ይነግረናል ማለት ነው። አሁን ካውንት ደግሞ ማድረግ እንፈልጋለን። ምን ያህል አይተም ኔሞች አሉ እና ካውንት ብለን እናስገባና ዘን አይተም ኔሙን እንሰጠዋለን። ጋር ኢንተር ስንለው ምን አመጣለን? ዜሮ። ለምን ይመስላችኋል ይሄን ዜሮ ያመጣው? ሁሌም ኤክሴል ካውንት የሚለውን ፎርሙላ ስናስገባ እሱ ካውንት የሚያደርገው ነምበር እንጂ ቴክስት አይደለም። እንዳትስቱ። ቴክስት ስላስገባንለት ምን አለን? እሱ ዜሮ፣ ምንም አይነት ነገር ካውንት አላደረኩም። ይሄ ሴል ባዶ ነው ብሎ ነው እሱ ኢማጂን የሚያደርገው ማለት ነው። እንቀይርለታለን ማለት ነው። ሽንዋን ማጥፋትና ይሄኛውን እንስጥ። አሁን ልዩነቱን ታዩታላችሁ። አሁን 11 ብሎ አመጣለን። ምክንያቱም ኤክሴል ካውንት የሚያደርገው ምን ነው? ነምበር ነው። በአጭሩ በባለፈው ደግሞ እዚህ ጋር እንዳየነው ይሄን ብትመርጡ እዚህ ጋር ካውንቷን 11 ብሎ ያሳየናል ማለት ነው። በዛሬ ቪዲዮአችን ይሄን አይተናል። በቀጣይ ቪዲዮአችን ደግሞ ሌላ የኤክሴል ትሪኮችን እንዲሁም ደግሞ ከዚህ የሚቀጥሉትን ክፍሎች እናያለን። ቀጣይ ቪዲዮዎችን ለማግኘት ቻናሌን ሰብስክራይብ ያድርጉ። እንዲሁም ቪዲዮ ከተመቻችሁ ላይክ አድርጉ።
ሀሳብ አስተያየታችሁን በኮሜንት አሳውቁኝ። መልካም ቀን።